ከተወሰኑ ደቂቃዎች በኋላም የእናት ነብሮ ሐዘን ቀስ በቀስ ወደ ከፍተኛ ቁጣ በመቀየሩ ሁለት ደቦሎቿ ወደ ሞቱበትና ሞት የንግስና አክሊሉን ወደ ጫነበት ወንዝ ውስጥ በቀልን ፍለጋ ዘው ትላለች። የተወሰነው ሰውነቷ በድፍርሱ ውሃ እንደተሸፈነ አይኖቿን ከባለ ሻካራ ቆዳው ነፍሰ በላ ላይ ሳትነቅል ጥቃት ማድረሷን ትጀምራለች። መዳፎቿ ስውሩ ጠላቷ ጠንካራ ጭንቅላት ላይ ባረፉ ቁጥርም የምታሰማው የማጓሪያ ድምጽ በደለል የተከበበው መሬት ማጥለቅለቁን ይያያዘዋል። እናትየው ይሄን አደገኛ ፍልሚያ ያቀሰቀሰችው ከርሷን የሚሞላላት ጮማ ፍለጋን ሳይሆን በጭካኔ ለተወሰዱት ጨቅላ ደቦሎቿ ደም መላሽ ለመሆን ነው። ለሷ ይሄን ፍልሚያ መሸነፍ ማለት ለሶስተኛ ጊዜ ለወንዙ ያልተገባ ግብርን በመክፈል አንገትን እስከ ወዲያኛው መድፋት ነው። ስለዚህም ነብሯ የአዞውን ለስላሳ የሰውነት ክፍሎች እየለየች መጎሰማን ትገፋበታለች። ሆኖም ወንዙ የግዙፉ ተሳቢ ግዛት በመሆኑ ሰውነቱን እያወራጨ በቀላሉ ጉሰማዎቿን ይመክትባታል። በመቀጠልም ሌላኛው የአዞዋ አጋር ከድፍርሱ የወንዝ ውሃ ውስጥ ወደ ፍልሚያ ቀጠናው ብቅ ይላል። በዚህ ጊዜም ፍልሚያውን መቀጠሏ ሞቷን ማፋጠን እንደሆነ የተገነዘበችው እናት ከመሞት መሰንበት እንዲሉ በሕይወት ወደ ቀሩት ሁለት ልጆቿ ታፈገፍጋለች። ከዚያም የመከራ ጊዜያቸው በሽንፈትም ቢሆን መጠናቀቁንና አሁን ነገሮች ሰላም መሆናቸው ለደቦሎቿ ለማብሰር በፍቅር ትልሳቸዋለች። ምንም እንኳን አደገኛው ወንዝ ሁለት ደቦሎችን ቢያስቀርባትም ግን ሁለቱ በመትረፋቸው የዘር መስመሯ የማይቋረጥ መሆኑ በሐዘን ለተበጠሰው አንጀቷ የመቀጠያ መድኃኒት ያህል ተስፋን የሚያጭር ነው።